ሴትን በመርገመ ጊዜዋ ሆኖ በሩካቤ ሥጋ የተገናኘ ዓርብ፣ ሮብ ጾመ ሁዳዴን የማይጾሙ የኩናኔ ቦታቸው ይህ ነው። ብዙዎች ይህን በመስማት ከእንደዚህ አይነት ኃጢአት እንዲታቀቡ ሸር በማድረግ ለሚቻላቸው አድርሱልኝ። እመቤታችን ቅድስት ድንግል ማርያም በጎልጎታ ላይ ስትጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ የገለጸላትን ራእይ ለዮሐንስ እንዲህ በማለት ትነግረዋለች። እመቤታችን ቅድስት ድንግል ማርያምም እህል እንዳይበሉ ውሃ እንዳይጠጡ ተከልክለው በእሳት ግድግዳ ታስረው ብዙ ሰዎች አየች። እነማን ናቸው ብላም ጠየቀችው። እንዲህም ብሎ መለሰላት። ሴትን በመርገም ጊዜዋ ሆኖ በሩካቤ ሥጋ የተገናኘ ዓርብ፣ ሮብ ጾመ ሁዳዴን የማይጾም የኩነኔ ቦታቸው ይህ ነው ብሎ መለሰላት። ንስሐ ቢገቡ ትምራቸዋለህ ብላ ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስም እምራቸዋለሁ አላት። ከዚህም በኋላ ለእመቤታችን ለቅድስት ድንግል ማርያም ይህን ቦታ አሳያት። በእሳት ሰንሰለት አንገታቸውን ታስረው ጨለማ የለበሱ ሴቶችን አየች። እነዚህ እነማን ናቸው ብላ ጠየቀችው። ልጇ ወዳጇም እንዲህ በማለት መለሰላት። እናት አባቶቻቸው በሕግ ሳያጋቧቸው ድንግልናቸውን ለማንም በዱር በጫካ የሚሰጡ የሚሰስኑ ክብር ንጽሕናቸውን የሚያጓድፉ ናቸው። ስለዚህ የኩነኔ ቦታቸው የዘላለም ይህ ነው አላት። በመቀጠልም ለእመቤታችን ለቅድስት ድንግል ማርያም ይህን ቦታ አሳያት። የእሳት ውሻ፣ የእሳት እባቦች፣ የእሳት አንበሶች እግራቸውን እጃቸውን ሲሰብሯቸው በእሳት ዛፍ ላይ ተሰቅለው ብዙ ሰዎች አየች። እነማን ናቸው ብላ ጠየቀችው። ከቆፍ በኋላ የሚሰስኑ መነኩሳት ናቸው። ሴቶችን በጸነሱ ጊዜ በመድኃኒት እየጠጡ የሚያስወርዷቸው ናቸው። እኒህማ ሕፃናት መልካም ሆነ ክፉ ብንሰራ ምን ነው ባደረግን አለ ጊዜያችን አጠፉን ብለው አቤት አቤት እያሉ ይጮሁባቸዋል። አባቴ ግን መልአኩን ሕፃናቶቹን ወደ መልካም ቦታ ወሰዳቸው ይለዋል። የእናቶቻቸውም ለዘላለም ኩነኔያቸው ይህ ነው አለኝ። በጽሑፍ ልቦና ንስሐ ቢገቡ አትምራቸውም ብላ ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስም እምራቸዋለሁ በማለት መለሰላት።